ለሰባቱ የተባበሩት አረብ ኤምሬት ሲነሳ የሁላችሁም አእምሮ ላይ ቀድማ የምትመጣው ከተማ ዱባይ ናት። በቅንጡ መኪኖቿና በሌግዠሪ ሆቴሎቿ እንዲሁም በዓለማችን ትልቁ ባለሰባት ኮከብ ሆቴል ያለባት ሀገር ናት። ነገር ግን ሁላችሁም የማታውቁት አንድ ሚስጥር አለ። ዛሬ በሌግዠሪ ሆቴልና በቅንጡ ላይፍ ስታይል የምትታወቀው ዱባይ ሙሉ በሙሉ ጠፍታ እና ከስራ ልትቀር በማይክሮ የሚቆጠሩ ሰከንዳት ብቻ ቀርተዋት ነበር። በፈረንጆቹ አቆጣጠር በ2008 እና 9 የዓለማችን ፊናንስ ክራይሲስ ዱባይን ሲያጠቃት የዱባይ ኩባንያዎች በቢሊዮን ዶላር የሚቆጠሩ ዕዳዎች ላይ ተዘፍቀው ኢቭን ሳይቀር የዓለማችን ቡርጅ ካሊፋ የሆነው ግንባታ ሊቋረጥ ዱባይ ልትከሰር ጫፍ ተዳርሳ ነበር። ነገር ግን በዛ የጭንቅ ሰዓት የመጨረሻዎቹ ደቂቃ ላይ ከጎኗ ቆማ 20 ቢሊዮን ዶላር በመወረር ማለትም ብድር በመስጠት ዱባይን ከውድቀትና ከኪሳራ ያዳነቻት ከተማለች። እሷም እውነተኛዋና የኤምሬት ትልቋ ከተማ አቡዳቢ ናት። ታዲያ አቡዳቢ ከራሷ አልፋ ለዱባይ ልማት የሆነችበትን እብድ ገንዘብ ከየት አመጣች? ዱባይ እንደሚታወቀው የነዳጅ ሀብቷ ጥቂት ስለነበር ማለትም ትንሽ የዱባይ መሪ የነበሩት ሼክ ራሲድ ቢን ሰይድ አል ማክቱም ሀገሪቷን ማለትም ዱባይን ወደ ቢዝነስ እና ወደ ቱሪዝም መቀየር ግድ ሆነባቸው። ነገር ግን የኤምሬቷ ትልቋ ከተማ የሆነችው አቡዳቢ ሙሉ በሙሉ የተለየ ታሪክ ነው ያላት። አመታት ወደ ኋላ መለስ ስንል በ1950ዎች ላይ የአቡዳቢ መሬት ማለትም ሀገር ዛሬ እንደምናወራው ቅንጡ ህይወት ማግኘት በጣም የማይቻል ነገር ነው። ህዝቦቿ በከፍተኛ ድህነትና ችግር ውስጥ ሆነው በረሃ ላይ ግመል በማፍራትና ባህር ላይ እንቁ በመፈለግ የሚተዳደሩ ተራ ነዋሪዎች ብቻ ነበሩ። ነገር ግን ይህንን አስቸጋሪና የድህነት ዘመንን ለመለወጥ ከውጭ ሀገራት የነዳጅ አሳሽ ኩባንያዎች ወደ አቡዳቢ በረሃ ላይ ፍተሻ ማድረግ ጀመሩ። የፍተሻውን ምክንያት እንደሚታወቁት በአንዳንድ ሀገራት ላይ ማዕድን ይገኛል። በተለይ በአረብ ኤምሬቶች ላይ ነዳጅ በነዳጅ የሆኑ ሀገራት ስለሆኑ እናም አቡዳቢ ይሄንን ስለተረዳች ከውጭ ሀገራት የነዳጅ ፈታሽ ድርጅቶችን አምጥታ ሀገሪቷ ላይ የነዳጅ ፍተሻ ማድረግ ጀመረች። እናም በተለያዩ በረሃዎች ላይና ጉድጓዶች አሰሳቸውን ማድረግ ጀመሩ። ይህ አሰሳ ግን ቀላል አልነበረም። በአቡዳቢ ላይ ምንም አይነት የነዳጅ ነገር ያገኟቸዋል። ማለትም ፈለጉ ምንም አይነት ለውጥ 1 2 3 ዓመት እያሉ ቀጠሉ። ምንም አይነት ነዳጅ ኦር ሀብት አላገኙም። እናም የነዳጅ ፍተሻውና አሰሳው አመታት እየተደረገ ነው። ነገር ግን ፍለጋዎችና አሰሳዎቹ ቀላል አልነበሩም። አመታት ላይ በበረሃው ላይ ምንም አላገኙም። ተስፋ የመቁረጥ ስሜቶችም እየመጡ አመታት አለፉ። ነገር ግን ተስፋ የመቁረጥ ስሜት ቢመጣም የግድ መፈለግ ስለነበራቸው መፈለጋቸውን ቀጠሉ እና በፈረንጆቹ አቆጣጠር በ1958 ተአምርና ታሪክ ተፈጠረ። አሳሲዎች ሙርባባር ቁጥር 3 የተባለ ጉድጓድን አገኙ። እናም ይሄ ሙርባባር ቁጥር 3 የተባለው ጉድጓድ ከምድር ስር ግዙፍ የተባለና በጣም ትልቅ ነዳጅ ፈሰሰበት። በዚህ ጊዜ ነው የአቡዳቢ እጣ ፋንታ በይፋ የተቀየረው፣ ለዘላለምም የተለወጠው። ነገር ግን አቡዳቢ ሙርባባር ቁጥር 3 የተባለው ነዳጅ በአንድ ጊዜ አገኘች ማለት ሀገሪቱ ላይ አንድ ቀን ወይ በአንድ ሌሊት ሀብታም ሆኑ ማለት አይደለም። ከነዳጁ ግኝት በኋላ አቡዳቢ ለቀጣይ 5 ዓመታት መሰረተ ልማቷን እየገነባች ቆየች። ማለትም በፐር ፍለጋና በአሳ ማጥመድ የሚተዳደሩ ህዝቧን እያሻሻለች ወደ ንግድና ትናንሽ የሆኑ ትምህርት ቤቶች መክፈት ጀመረች። 5 ዓመታት ነዳጇን ይዛ ሀገሪቷን በትንሽም ቢሆን እያሻሻለች ቆየች። እናም ከዚህ 5 ዓመት በኋላ ለመጀመሪያ ለዓለም ገበያ ነዳጆቿን ማቅረብ የጀመረችው በ1963 በፈረንጆቹ አቆጣጠር ነው። እዚህኛው ዓመተ ምህረት ላይ ነው እንግዲህ የዛሬዋ አቡዳቢ ትልቁ የለውጥ ቀን የመጣው። ምክንያቱም በ1966 በፈረንጆቹ አቆጣጠር ሼክ ዛይድ ቢን ሱልጣን አልናህያን በአስቸኳይ ወደ ስልጣን መጡ። በፍጥነትና በመጀመሪያ ያደረጓቸው ነገሮች የነዳጁን ገንዘብ ወደ ሀገሪቷ ኢንቨስት ማድረግ ነው። ትምህርት ቤቶች መክፈት፣ ህዝብ የሚገለገልበት ሆስፒታሎች መክፈት። በአቡዳቢ ውስጥ የተገኘው ነዳጅ ቀላል አድርጋችሁ አትዩት፣ የሀገሪቷን 90% ይሸፍናል። ማለትም እንደ ዱባይ አትሰጋም። እንደምታውቁት ዱባይ ላይ የተገኘው ነዳጅ ጥቂትና የሀገሪቷን ትንሽ ፐርሰንት ስለሆነ ኢንቨስት ላይ ነው ያዋሉት። በዛም ሰዓት የዱባይ መሪ የነበሩት ተደንቀዋል፣ ተጨብጭቦላቸዋል ይህንን ድንቅ ሀሳብ ማሰባቸው። ነገር ግን የአቡዳቢ ስልት የረጅም ጊዜ ነበር። ሀገሪቷን በኢኮኖሚና በፖለቲካ የበላይ አድርጎ ማስቀመጥ ነበር። በዓለም ደረጃ ላይ ነዳጅ ከቀነሰ ሀገሪቷ በኢኮኖሚ እንድትቃወስ አይፈልጉም። ምክንያቱም እነዚህ አረብ ሀገራት ነዳጅ በማምረት ስለሚታወቁ። በዚህም ምክንያት ያሰቡት ሀሳብ በፈረንጆቹ አቆጣጠር በ1976 አዲያም ወይንም አቡዳቢ ኢንቨስትመንት አውቶሪቲ የተባለ ግዙፍ የዓለማዊ ሀብት መሰረቱ። አዲያም የተባለው ግዙፍ ተቋም ወደ 1 ቢሊዮን ሳይሆን
ትሪሊዮን ዶላር የሚሆን ንብረቶች ያስተዳድራል። ይህም እንደ ኖርዌይ የጡረታ ፈንድ እና የቻይና CIC በተባሉት የዓለማችን ግዙፍ ተርታ ያስመድበዋል። እናም የአቡዳቢ መሪ በዚህ አላበቆም። ይሄ በፊት ለፊት የሚታያችሁ የአየር መንገድ የአቡዳቢ መሪ የሆኑት ናቸው ኢንቨስት ያደርጉት። በደንብ እዩት ቤተሰብ፣ በጣም ክሬዚ እና ውብ የሆነ አየር መንገድ ነው። እናም የአቡዳቢ መሪ ቀላል ሰው አይደሉም። ለትውልድ የሚሻገርና በጣም ትልቅ ሀብት ገንብተዋል። እንግዲህም ይህንን ሁሉ የኢኮኖሚና የልማት መዋቅር የገነቡት ታላቁ የአቡዳቢ መሪ ሼክ ካሊፋ ቢን ዘይድ አል ናህያን በሚያሳዝን ሁኔታ በ73 ዓመታቸው በማይ 13 ማለትም ግንቦት 13 2022 ከዚች ዓለም በሞት ተለይተዋል። ነገር ግን ካሊፋ ቢያርፍም ሀገሪቱ እሱ እንደተዋት ህግና ተጠንቅቃና በስነ ስርዓት እየተመራች ያለች ሀገር ናት። እናም ዛሬ በዚህ ሰዓት በ2026 ሀገሪቷን በፕሬዝዳንትነት እየመራ ያለው የካሊፋን ታናሽ ወንድማቸው ሼክ መሐሙድ ቢን ዘይድ አል ናህያን የተባሉ ናቸው። ይህም መሪ በዓለም አቀፍ መድረክ ስሙ MBZ በመባል ይታወቃል። እናም ባጭሩ ስገልጽላችሁ ማለት ነው ቤተሰብ ዱባይ አሁን ለዓለም የምታሳየውን አንጸባራቂ ሆቴሎቿ ማራኪነት እንዲቆምና መሰረቱ ላይ እንዲያርፍ ያደረገችው አቡዳቢ ናት። ማለትም የአቡዳቢ ነዳጅና የ20 ቢሊዮን ዶላር ሀብት ነው። እናም ዱባይ የኤምሬት ገጽታ ስትሆን አቡዳቢ ግን የዚህ ሁሉ ተአምር ጀርባ አጥንት ናት። እናም ቤተሰብ ይሄ ቪዲዮ ገብቷችኋል ብዬ ተስፋ አደርጋለሁ። ዱባይ ማለት አንጸባራቂ ሆቴል ያላት ትልቅ ከተማ ናት። አቡዳቢም የኢምሬቷ ትልቋና ዋናው ከተማ ናት። እናም የአቡዳቢ ታሪክ ይህንን ይመስል ነበር። ቤተሰብ እንዴት አያችሁት? ከራሷ አልፋ ለዱባይ የሆነች ታላቅ ሀገር ናት። እና ቤተሰብ ስለተባበሩት አረብ ኤምሬት ማለትም ስለ ሰባቶቹ ፓርት 1 ፓርት 2 ፓርት 3 እያልኩ የምሰራላችሁ ይሆናል። ይሄ የአቡዳቢ ፓርት 2 ነው። በቀጣይ ቪዲዮችን ደግሞ ከዱባይ ከተማ ጋር ጎረቤት የሆነችው የምሽት ክለብና መጠጥ የማይፈቀድባት ሃይማኖት ባህል ያላት ሻርጃ የተባለችው የኤምሬት አባል እናያለን። ፓርት 2 እያላችሁ ጻፉልኝ ኮሜንት ላይ። አቤል ነኝ። ከኔ ጋር ስለቆያችሁ በጣም ቴንኪው። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሲዩ